الله فما ظنكم برب العالمين አለ። رب العالمين ትርጉሙ ሁለት ነው። አንድም የዓለማት ጌታ ሲሆን አንድም ደግሞ የዓለማት ተንከባካቢ ማለት ነው። ታዲያ የዓለማት ጌታ በሆነውና እናንተን ተንከባካቢ በሆነው አላህ Subhanahu Wa Ta'ala ላይ ያላችሁ ጥርጣሬ እንዴት ነው አለ። አና عند ظن عبدي بي እኔ ባሪያዬ በጠረጠረኝ ቦታ ነው የምገኘው አለ። فليظن بما شاء የሚፈልገውን ነገር መጠርጠር ይችላል። ጥርጣሬያችን ምንድነው? አላህ Subhanahu Wa Ta'ala ይመረናል፣ ይደርስልናል፣ ያግዘናል፣ ወንጀላችንን ያብስልናል ከሆነ ይዛችሁት የመጣችሁት ወንጀል ሰማይ ጠቀስ ቢሆንና በወንጀላችሁ መካከል ሽርክ ከሌለበት እዛ ወንጀል ላይ ዳግመኛ ላትመለሱ ቃል ገብታችሁ እስትግፋር እስካደረጋችሁ ድረስ غفرت لك ولا أبالي ምርላችኋለሁ ስለማርኩት ወንጀልም ግድ አይሰጠኝም አለ አላህ Subhanahu Wa Ta'ala። ያ ሰላም